ኧረ ቆይሙና በቃት ነው ይሄ የማሆይ ቤት ነው። እንኳን አብሮ አደረሰሽ። እንኳን አደረሰሽ። መቼ ነው የመጣሁት? ከትናንትና ወዲያ እኮ ነው። ሄሎ ወይዬ ወይዬ፣ ይሄ የማሆይ ቤት ነው። አዎ ብቻዬን መጣሁ። አልመጣችም። እንግዲህ መቼስ የጊዜ አይነት በሬ ለማየት እየሄድን ነው። በሬ ለማየት ጋራ ሸንተረር አልፈን ነው የምንሄደው። ጋራ ሸንተረር የት አለ? ጋራ ሸንተረር አቆራርጥ ማይ ጋድ በሬ ፓርት በሬ ለመያዝ መተናል። ያው እናንተ መስቀል በሬ እንደዚህ መልኩ ብቻ ይበቃል። ይሄ ለመጣል አሁን ሙከራ ቢደረግበት ጊዜ ምን ሊሆን ነው? ይሄን በሬው ይሄ ነው እንግዲህ በዓመት በዓል የምንበላው በሬ ይሄ ነው። ያያችሁ አንተ ሲያስፈራ እግዚአብሔር መቼ ያስፈላሉ? አሁን እኮ እንደዚህ ተደርጎ ነው ተብሎ እንደግፌ እንዴት መልካም የመስቀል በዓል ይሁን። ለስጋው መዳረሻ ዳጣ በዳቦ ይበላል ነው። ዲስከስ እያደረግን ከፍ አድርጊው። ዳውሮ ነበር እንጂ የምናመጣው ይሙናና እያየ ወደ ዛ ማድረግ ነው። እዚህ ጋር አንድ ኤርትራ ያለ ተገንጣይ ቡድን ጠላ ብሎ ዝም ነው። አይሙላለሁ እንኳን የዚህ እጣቢ እኮ አይሸጡም። አሁን በቃ ሞልቷል እኮ። ኧረ ቆይሙና በቃት ነው ነው ቆንጆ ጠላ ይሁን ቆንጂቴን ሀይ በላት። ሀይ በል ሰው እጅ እየተቆመጠ ፈገግ አይል ግን ይጣፍጣል። ቀጣው አስቀዳው በሱ ነው የሚታወቀው። ይኸው ጥርስ ይኸው እዚህ ድረስ ጥርስ ረዷቸው በቃ ዳኔ ያጨማምር። አሁንም አመለጠኝ ባይ
እኮ ነው ልቁላልሽ። እሺ እኔ ምን አድርጌ ምንም የሰራ አይደለም። አሁን ምን ይሰራል? በአያት ቤት ስትሆኑ ትቀብጣላችሁ። ማንም ሰው አያሰራችሁማ። አበባ በይስ ተከታተልሽ። ያንቺ እናገባለኛ በሬ ባይተደድ አትይዝም እንዴ? ሰው ታዲያ ምን ሆነ ነው? መስቀል አይደል እንዴ? በዓል ቆንጆ ነው። በጣም አሪፍ ነው አይደለ? አሪፍ ነው በጣም። በሬው ግን አልታረደም። ያጎትሽ ሁሉ ያወጣዋል። ይሻለው በጣም ቡናው እስካሁን አላለቀም እንዴ? ይሄው ወርቅ የሆነ ቡና አከራይተን ወርቅ በሆነ ልጆች ወርቅ የሆነ ቡና። ልቁላው ትንሽ አይ በቂ ነው። እስቲ አይ በቂ ነው። በቂ ነው። ወርቅ እሱም በዓሉም ያልፍበታል የሚያደርገው ማን ነው የፈለኩት? ለመጨረሻ ሰዓት በቆሎ ለመጨረሻ ጊዜ አብልተናል። በኋላ ጂም በልታ ግን እንዴ እንደዚህ ነው የምታበዩ? ታዲያ ምን እንዴ ላጉርሳ እና ረቀድ ሳይዳ እያየኝ ነው። ላሙ በሬው ሳይዳ እያየኝ ወክ እያደረገ ነው። መንታሽ አንተንም ብለሃለሁ፣ አንተንም ብለሃለሁ። አሶሻል ቢሮት ብሩክ ሳይዳይ ነው እያየኝ ያለው። ባይዘው ቦምባስቲክ ስፔሻል ቢሮ ጥይሽ ነው የምሮጣው። ከሱ ጋር አብሮ ዘምቶ የነበረ የለም። እንዲህ ከባድ ነው እንዴ? በስነ ስርዓት ካላሰርከው ሲያሳዝን እኔ አባት ወዴት ነው? አቅጣጫው ወዴት ነው? አትሌ ነው እንዲህ በል እንዲህ በል ያንስ እየሰራ ነው። ታይ እግር ነው ያለው። ጣፋው ምናምን ጥፍሩ ሲያምር ብታዩ እንትን ነበረ አሉ። ሞሮኮ ነበረ ሊታረድ ከአንድ ቀን በፊት ሞሮኮ ነበረ። ባዝ እንደ መጫወቻ አደረጋችሁኝ። አሁንማ ልየው ጥሩ ነው። ተደላድሏል። ታሚኛ እኮ ለመቆራረጥ አይመችም። አክስትያ እናቱ ነሽ። እናቱ እሷ ናት። ከመምጣት እኮ ነው። እኔ ወርቅ ነኝ እንጂ ሁሉም ነው። ገብቶኛል። የኋላ ግን የፊት እንደዛ በለ መጣ ብለን እንኳን እንትንም ብላለሁ አንተንም ብላለሁ። ስጪኝ
መስቀልን በተመለከተ ስጋ ልናረግ ነው። ስጋ የቅድሙ በሬ ያው እኔ ጋር ያለው ማስገባት ፈልጋለሁ። እጣ የጣለን ነው። የምን እጣ ነው? የዚህ ስጋ እጣ። እስቲ እግዚአብሔር ይበል። በእጣ ነው በላይ ባባ በእጣ ነው። ስማ በእጣ ነው ይሄ ነገር። አየኸው አይገርምም? እዚህ ጋር አክስታችን አለች፣ እዚህ ጋር ከዝናችን አለች። እስቲ ስጪ ከረማይማ ዳግም የምትያት ነገር አለ? ያለ ዳግም ነው እያከበርኩኝ ያለው። ግን ምን ላርግሽ አገሩ ራቀብኝ በይ። ጅቡ ገባውና ጅቡን ጉኝ ሃሌሉያ ይሄ ልጅ በቃ ወይም ተበላክ ዛሬ ምንድን ነው? የከፋሽ አንድ ሰው ሞራሽ ከፈለጋችሁ ደውሉለት። ሳውና እና ተቀመጥ ነው። ጥብሳችሁ ብሉ። እኔ ቅቤ ተራ መሰለ ግማሽ ኪሎ በልታችሁ ጥሬ እዚህ አንቺ ጉራግኛ ከቁርጥ ከጥብስ ማለት ነው። እዚህ ጋር ሲቆረዋል ኢትዮጵያን ሰላም ያርግላችሁ። ጤናችሁን ይስጣችሁ። አይለያያችሁ። ሀገር ሰላም ይሁን። አይለያያችሁ። አሁንም ጨምራችሁ ድርብ ድርብ ሆኑልኝ። 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 መሬት የሰላም ታርግልኝ። አሜን። አሜን። ልጁም የልጁም እየወለደ ደግሞ መታ ይሁና። አሜን። እሱም አሜን። ለዚህ ዛሬ እየተጠራች ነው በደንብ ወይ በቃ በር ላይ ሞክር። አምጣ ሽሩ በባልዲ ነው ነገሩ።
ስራ ላይ ነኝ አለ። ሁለት ጊዜ ማለት ነው ሻታረገችን ወይ አይታየም እንጂ ለቪዲዮ ራሱን ያውቃል እንዴ? ሻታ ቆም ያዘ ያዥ በማሽ ስፖርት ነው።